ስለ ስኬታማ ሰዎች በየቀኑ እንሰማለን። የመጡበት የህይወት መንገድና የደረሱበት ቦታ ለኛ ሊያስገርመን ይችላል። ግን ደግሞ ልብ ብለን ጠይቀን ማናቀው አንድ ጥያቄ አለ። እኚህ ስኬታማ ሰዎች በሃያዎች ዕድሜያቸው ውስጥ ምን ሲሰሩ ነበር? ለስኬታቸውም ጉልህ የሆነ ሚና የተጫወተው የወጣትነት ዕድሜያቸው መሆኑን መዘንጋት የለብንም። በየቀኑ የሚሰሯትን ጥቃቅን ልማዶች ዛሬ ላይ ለደረሱበት ሁኔታ አብቅታቸዋል። ስለዚህ እኛ የምናየው እኚህ ስኬታማ ሰዎች በሃያዎች ዕድሜያቸው ውስጥ ምን ሲሰሩ እንዳለፉና እኛም ደግሞ ከህይወታቸው መማር የምንችለው ነገር ካለ ልማዶቻቸውን ወደ ህይወታችን እንድንተገብር ነው። አንደኛ፣ በሃያዎቹ ዕድሜያቸው ውስጥ ብዙ መስዋዕትነትን ከፍለዋል። በህይወት ሁሉም ነገር ዋጋ አለው። የስኬት ዋጋ ደግሞ በጣም ውድ ነው። በሰላሳዎቹ ወይም ደግሞ በአርባዎቹ ዕድሜያችን ላይ ዘና ብለን ህይወትን እንድናጣጥም እንድንኖር ሃያዎቹ ዕድሜያችን በደንብ መጠቀም አለብን። ይህም ደግሞ ለብዙ ነገሮች ጊዜ እንዳንሰጥ ያደርገናል። እንደ ሌሎች ሰዎች ማህበራዊ ህይወታችን አሪፍ ላይሆን ይችላል። ጊዜያችንን ለጓደኞቻችን ላንሰጥ እንችላለን። ሙሉ ትኩረታችን ስራችን ላይና ዓላማችን ላይ ይሆናል። በጊዜውም ከሰው የተነጠልን መስሎን ሊሰማን ይችላል። ሰዎች ሲዝናኑ እኛ ላንዝናና እንችላለን። ወጣትነት ዕድሜያችንን በደንብ ሳንጠቀም ያለፈብን ሊመስለን ይችላል። ነገር ግን በሃያዎቹ ዕድሜያችን ውስጥ ያደረግናት እያንዳንዷ ጥቃቅን ነገር ለሰላሳዎቹና ለአርባዎቹ ህይወታችን ቀላልና ደስተኛ የሆነ ህይወት እንድንኖር ያደርገናል። ለዚህም ነው ብዙ ስኬታማ ሰዎች በሃያዎቹ ዕድሜያቸው ውስጥ ብዙ ጓደኞችን ያጡት። እንደሚባለውም ተዝናንተው አያውቁም። መዝናናት ሁላ የጀመሩት ስራቸው ውጤታማ እየሆነ ሲመጣ ነው። ስለዚህ እናንተም ስኬትን ከፈለጋችሁ ወጣትነታችሁ ለስራ ማዘጋጀት አለባችሁ። ወጣትነታችሁ ሊባክን አይገባም። የወደፊት ህይወታችሁ የምትቀርጹበት ጊዜ ነው። በሰላሳዎቹና በአርባዎቹ ዕድሜያችሁ ደግሞ ልትዝናኑና ደስተኛ የሆነ ህይወት ልትኖሩ ትችላላችሁ። ሁለተኛ፣ እያንዳንዱ የሚያገኙትን ገቢ መልሰው ለስራቸው ያውሉታል። ይህም ማለትም ደግሞ ያስቀመጡት እቅድ ላይ ለመድረስ ጥቂት ጊዜን ብቻ ይፈጅባቸዋል። ምንም እንኳን የጀመሩት ስራ ገንዘብ እያስገኘላቸው ቢሆንም ንግዳቸው በደንብ ትርፋማና እነሱም በሚፈልጉት ደረጃ ላይ ካልደረሰ አንድ ሳንቲም ከንግዱ ላይ አይወስዱም፣ ለራሳቸው አያውሉትም። አብዛኛዎቹ ሰዎች የሚሸወዱት እዚህ ነገር ላይ ነው። ስራቸው ፍሬያማ ሲሆን አውጥተው ለግል ጥቅማቸው ይጠቀሙበታል። ቅንጡ ቤት ውስጥ መኖር ያምራቸዋል። በጣም ውድ የሆነ መኪና መንዳትን ይፈልጋሉ። እዛች ነጥብ ላይ በጣም ስኬታማ እንደሆኑ አድርገው ያስቡታል። ነገር ግን ለውድቀታቸው መነሻ የሚሆናቸው እሱ እንደሆነ ሊረዱት አይችሉም። ስለዚህ እኔም ለእናንተ አንድ ምክር አለኝ። በሃያዎቹ መጨረሻ ከሆናችሁና ገንዘብ በደንብ እያገኛችሁ ከሆነ እያንዳንዱ የምታገኙት ገንዘብ መልሳችሁ ስራችሁ ላይ አውሉት። ልክ ድህነት ውስጥ እንዳለ ሰው ኑሩ። ገንዘብ ስላገኛችሁ ብቻ አኗኗራችሁን አትቀይሩ። ገንዘባችሁ እጥፍ አድርጎ በጊዜ ሊመልስ የሚችል ነገር ላይ ገንዘባችሁን አውጡ። ነገር ግን ህይወታችሁ ላይ ምንም ነገር ሊቀየር አይገባም። መድረስ የምትፈልጉበት ነጥብ ላይ ስትደርሱ ግን በዛ ገንዘብ የፈለጋችሁትን ነገር ልታደርጉ ትችላላችሁ። ሶስተኛው፣ ከምቾታቸው ወጥተው አደጋን ይጋፈጣሉ። በወጣትነት ዕድሜያችን ብዙ የምናጣው ነገር የለም። ይህም ከሌሎች ሰዎች የተሻለ እድል እንዲኖረን ይረዳናል። በህይወት ዘመናቸው ስኬታማ ሆነው ያለፉ ሰዎችን አደጋን ሲጋፈጡ ነው ህይወታቸውን የጨረሱት። ፍርሃት የሚባል ነገር በህይወታችሁ በፍጹም ሊኖር አይገባም። አደጋን ካያችሁ በዛ አደጋ ውስጥ ተሸፍኖ የተቀመጠ አንድ ወርቃማ የሆነ እድል እንዳለ በደንብ አስቡ። በእነዚህ ጊዜያት ከምቾታችሁ ወጥታችሁ አደጋን ስትሞክሩና አዳዲስ ነገሮችን ስታዩ ትማራላችሁ። ብትወድቁም አብሯችሁ የሚመጣ ብዙ ትምህርትና ብዙ ልምድ ይኖራል። በዚህም መንገድ ላይ ስትሆኑ ይህንን ነገር ልብ ብላችሁ ማስታወስ አለባችሁ። አራተኛ፣ ከሚረዳችሁ ሰዎችም ጋር ግንኙነቱን መስርቱ። በሃያዎች ዕድሜያችሁ ውስጥ ብዙም ነገር ላታውቁ ትችላላችሁ። መድረስ የምትፈልጉበትን ቦታ ግን በደንብ አድርጋችሁ ታስታውሳላችሁ። ስለዚህም ነው እናንተ ልትደርሱበት ያሰባችሁት ቦታም ጋር ቀድሞ የደረሰ ሰው ካለ ከነሱ ሰዎችም ጋር ግንኙነትን መስርቱ። እነሱ እንዴት እንዳደረጉት ከነሱ ጋር መማር ትችላላችሁ። ከነሱ ጋር የበለጠ ጊዜን ስታሳልፉ እናንተ የምትሞክሩት ነገር ላይ የመውደቅ እድላችሁ ዝቅና ዝቅ እያለ ይመጣል። ልክ እንደ አባባሉ ብልህ ሰው ከሰው ስህተት ይማራል ይባላል። ዙሪያችሁንም በእንደዚህ አይነት ሰዎች ከሞላችሁ ካለምንም ጥርጥር ስኬት ወደ እናንተ ደጃፍ ይመጣል። አምስተኛ፣
መጥፎ ብድሮች ውስጥ ራሳችሁን እንዳታስገቡ። ለስኬታችሁ ትልቅና ከፍተኛ የሆነ መሰናክል የሚሆነው ራሳችሁን ብድር ውስጥ መወዘፍ ነው። አንዳንድ ጊዜ ብድሮችን እንድንቀበል የሚያስገድዱን ሁኔታዎች አሉ። ግን ደግሞ ቆም ብለን እናስብ። ብድር ውስጥ ከመግባታችን በፊት ሌሎች መፍትሄዎችን ዞር ብለን ማየት አለብን። እነዛን መፍትሄዎች በደንብ ካጤንን በኋላ የመጨረሻ አማራጫችን ብድር መቀበል ከሆነ ያንን ብድር በምን ያህል ጊዜ እንደምንከፍለው እቅድ ቁጭ ብለን እናወጣለን። ንግዳችንን ከማሳደግ ይልቅ ወደ ኋላ የሚቆትተው ከሆነ እዛ ብድር ውስጥ መግባት የለብንም። ስለዚህ መንገዳችሁ በደንብ እያያችሁ መጥፎ የሆነ ብድሮች ውስጥ ራሳችሁን እንዳታስገቡ። ለራሳችሁ ኪሳራ፣ ለድርጅታችሁም የመውደቂያ መንስኤ ይሆናል። ስድስተኛው መውደቅ አለባችሁ። ብዙ ጊዜ መውደቅ አለባችሁ። በዚህ ዓለም ላይ በጣም እድለኛ ካልሆናችሁ በስተቀር ሁሉም ነገር ያለ ውድቀት ሊሳካላችሁ አይችልም። ማናችንም መውደቅ እንዳለብን ሲነገረን ደስ ላይለን ይችላል። ግን ደግሞ ስኬት በውድቀቶች መካከል አንድ ቦታ ላይ ቁጭ ያለ ነገር ነው። እኛ ተስፋ እስካልቆረጥን ድረስ እና የውድቀታችንን መንስኤ እያጠናን ከሄድን ከስኬት የሚመልሰን ምንም አይነት ነገር አይኖርም። ፈተና በየቦታ አለ። ሁላችንም በህይወታችን እንፈተናለን። መጥፎ የምንለው ጊዜም በህይወታችን ሊያጋጥመን ይችላል። ምንጊዜም ግን ተስፋ መቁረጥን እንደ ምርጫ ልናየው አይገባም። ተስፋ መቁረጥ መፍትሄ ሊሆንልን እንደማይችል መረዳት አለብን። ውድቀት ለስኬታችን መንገዱን ያፈጥንላል እንጂ መቼም ቢሆን አያርቀንም። ጠቃሚ ነው ብላችሁ የምታስቡ ከሆነ ስክሪኑ ላይ ያለ ቪዲዮ ማየት ትችላላችሁ። ስለተከታተላችሁኝ አመሰግናለሁ። ቻው።